ሰላም ጤና ይስጥልኝ የተወደዳችሁ የቮይስ ኦፍ ራያ ሚዲያ ቤተሰቦች እንደምንሰምታችኋል። በራያ ጉዳይ ላይ አገራዊ ወቅታዊ ጉዳዮችን ወደ እናንተ የምናደርስበት የውይይት ጊዜያችን ላይ እንገኛለን። ይህንን ዝግጅት በቮይስ ኦፍ ራያ ሚዲያ ከዕለታዊ ዜና ባሻገር የተለያዩ ስለ ራያ ያገባኛል፣ ይመለከተኛል የሚሉ ምሁራንና ፖለቲከኞችን የምንጋብዝበት እና ወደ እናንተ የምናደርስበት ሰዓት ላይ ነን። የዛሬው እንግዳችን በተለያዩ የሀገራችን መጽሔቶችና ጋዜጦች ላይ ስለ ራያ ጉዳይና ሀገራዊ ወቅታዊ ጉዳዮችን ዓለም አቀፋዊ ጉዳዮችን በመጻፍና ምክር ሐሳብ በመለገስ ይታወቃሉ። ኢንጂነር ታፈረ ሄርሎፍ ይባላሉ። እንግዳችን አክብረውን ፈቃደኛ ሆነው ስለመጡ እጅግ አድርገን እናመሰግናለን። እንኳን ደህና መጡ። እኔም በጣም አመሰግናለሁ ስለጋበዛችሁኝ። በጣም በደስታ ነው የመጣሁት። አመሰግናለሁ ስለተጋበዝኩ። ጥሩ ውይይት ይኖረናል ብዬ አስባለሁ፣ ተስፋም አደርጋለሁ። ኢንጂነር ስለርሶ እኔ ከማወራ በትንሹ የውይይታችን መጀመሪያም እንዲሆን ስለራስዎት። ስለራሴ እንግዲህ እኔ መሐንዲስ ነኝ። በሳይንስ ጉዳዮች ላይ በስፋት እሰራለሁ ለረጅም ዓመታት ማለት ነው። እንደዚህ ሳይንስና ማህበረሰብ ነክ በሆኑ ጉዳዮችም እንደዚሁ ጽፋለሁ። ብዙ ጊዜ በኤክስፓትሬት አካባቢ እንደዚህ ወጣ ብዬ እሰራለሁ፣ የአማካሪ ስራዎች ማለት ነው እና የመሳሰሉትን ይሰራሉ። ስለዚህ ብዙ መንገዶች ብዙ ግንባታዎች ይጠብቃል ከርሱ። ወደ ውይይታችን በመግባት እንደመነሻ እንዲሆነ የራያ ህዝብ አሁን ወዳለበት ዘርፈ ብዙ ቀውስ እንዴት ሊገባ ቻለ ከሚለው ልነሳና እርስዎም ደግሞ የዛ አካባቢ ሰው ነዎት፣ ብዙ ይጽፋሉ። ስለዚህ ከዛ አንጻር አያይዘው እንዲመልሱ። እንዴት ወደዚህ ችግር ገባን የሚለው እንግዲህ በጣም ሰፋ ያለ ነው። በእርግጥ ጠለቅ ያለ ምርምር የሚፈልግ ነው። በቀጥታ መናገር ሊከብድ ይችላል። ምናልባት በሁለት እንትን አድርገን ብናየው፣ አንደኛው ይሄ አሁን ይሄ ማንነት ተኮር የፖለቲካ እንትን ከማለቱ በፊት የነበረው እንደ ማንኛውም ኢትዮጵያዊ ያው ችግሮች ነበሩ፣ ይታወቃሉ። ልክ ባሌ ላይ የገበሬዎች አመፅ እንደነበረው ራያ ላይ እንደዛ ነበረ፣ ጎጃም ላይ እንደዛ ነበረ። በጣም ተመሳሳይ የሆኑና ብዙም በትኩረት አሁን ልናያቸው የማይችሉ ነገሮች ሊሆን ይችላሉ። ነገር ግን በተለይ በቲፒኤልኤፍ በኩል ወይም ደግሞ በኢህአዴግ የምንለው ሊሆን ይችላል፣ ከዛ በፊት የነበረው ማንነት ዲፋይን ተደርጎ ፖለቲካሊ ናሬት ተደርጎ ወደዚህ መዋቅር ከገባን በኋላ ግን ኮምፕሊትሊ አደጋ ውስጥ ነው የገባው የራያ ህዝብ። ያ ደግሞ ጊዜው በጨመረ ቁጥር ምን ያህል አደጋው እየጠለቀ እንደመጣ ያየነው ስናድግም ያየነው ስለሆነ ማለት ነው። እና ይኸው ነው ባጭሩ ለመግለጽ ማለት ነው። እና በኋላ አሁን እንደመነሻም ስለሆነ ነው ይሄን ያነሳው። የራያ ህዝብ ነፃነት ትግል ከቀደምት ዘመናት ጀምሮ ነበር እና ሁለንተናዊ የህዝቡ ትግል እንዴት ያዩታል? እንዴት ይመለሳል? የራያ ህዝብ ትግል ኦልሬዲ የሚታወቅ ነው። ባይዘዌ ቅድም እንደገለጽኩት 3 የገበሬዎች አመፅ የሚባለው በአፍሪካ ውስጥ 3ቱም አንዱ የራያ ህዝብ ትግል ነው። በዛን ጊዜ የነበረው እና ከዛ በኋላ የመጣው ቅርጹና ይዘቱ ኮንቴንቱ በጣም ይለያያል። ባይዘዌ ዋቲበር ግን የራያ ህዝብ ይታወቃል የራሱን እሴት ለመጠበቅ የራሱን እሴት ለመገንባት የሄደበት መንገድ የራሱን በታሪክም ሊሆን ይችላል በባህልም ሊሆን ይችላል ለመጠበቅ የመጣበት መንገድ ኦልሬዲ ይታወቃሉ። ምን ያህል ነው ይሄን ነው ይባላል። አሁን አደጋ ላይ ወድቀዋል። ቅድም እንደገለጽኩት ዋናው ትልቁ ነገር ምንድነው? የራያ ህዝብ ኦልሬዲ ሌላ እንትንን የማስተናገድ ባህል ስላለው ያንን መሰረት ተደርጎ ወደ ፖለቲካ በሚዞርበት ጊዜ ወደ አደጋ እየገባ ነው የመጣውና ምናልባት ብዙ ማየት እንችላለን። ቀዳማዊ ወያኔ የሚባለው ትግል ራያ አካባቢ ነው መነሻው ይባላል። ራያ ማለት በወጀራትና በራያ መሀል ልዩነት አለ ወይ? ብዙ ሰው ስለሚያነሳው ነውና የሚያያዝም ይመስለኛል። ቀዳማዊ ወያኔ የሚለው አንዱ የትግሉ መነሻ ይመስለኛል እንደኔ። ይሄ የግል እሳቤ ነውና እሱን እንዴት አሁን በሁለቱም ያለው ልዩነት ብዙ ጊዜ ልዩነት ላይ ኢንቨስት የሚያደርግ ፖለቲካ በመምጣት ነው አንደኛው አደጋ ውስጥ የወደቅ ነው። በራያና በሁለቱም ያለ በማንኛውም በካልቸራል በታሪክ በብዙ ገጽታዎች ብናየው ተመሳሳይ ነው ማለት ግን ለራሳቸው እንደገና መግለጽ የሚያስችሉ ደግሞ የላቸውም ማለት አይደለም።
እነሱን አሁን በደንብ ማየት እንችላለን። ብዙ ጊዜ አሁን ልዩነቶች ላይ ፎከስ ሲደረግ እነዛን ላይ ኢንቨስት የሚያደርጉ አስተሳሰቦች እየመጡ ነው የመጣውና ልዩነት ላይ ፎከስ ባላረግ ተመሳሳይ ነው ብዬ ነው ማምነው። በባህል አንድ ነው፣ ልዩነት የለውም። በነገራችን ላይ ስለ ልዩነት ስለሆነ ፖለቲካችን እንጂ ማለት ምንድነው በኋላ እየሰፋ ሲሄድ ወደ አገዛዝ መቀሌ የነበረው የአጼው ብራንች እየሰፋ በመሄዱ ነው እንጂ ወደዛ መሄድ የጀመረው መሰረቱ ኤግዛክትሊ እዚህ ነው ማለት ባልልም፣ ግን የራያ ህዝብ ነው ባይዘው ጽሁፉ ራሱ በግዕዝም የተጻፈው ሁሉም ነገር የተጻፈው በእንትን በግዕዝ አይደለም። ማለት ለመጀመሪያ ጊዜ የጻፈው ማን ነበረ? ተክለጻድቅ መኩሪያ በትክክል በዝርዝር ያስቀመጠው ማለት ነው። እሱ ያስቀመጠው አለ። ሌሎች በፒኤችዲ ደረጃ ይጻፋሉ። እነዚህ ሁሉ ዲፋይን የሚያደርጉት ምንድነው? 3 ወረዳዎች ብቻ ነው የሚያካትተው። እነዚህ 3 ወረዳዎች ያደረጉት አመጽ ምን ነበረ? ከግብር ጋር የተገናኘ ከአጼው ጋር ከአገዛዙ ጋር የነበረው ግጭት ነው። ያ ግጭት የተለመደ ነው፣ ሌላ ቦታም የነበረ ስለሆነ ማለት ነው። ማለት በዛች ቦታ ብቻ የታጠረች አልነበረች። ግን እንዴት ነው የምናየው ይሄ ቢባል አንደኛ መፈክራቸው ይታወቃል። ባንዲራችን የኢትዮጵያ ባንዲራ ነው የሚል ነበር አይደል? ሁለተኛው ደግሞ አምላካችን መድኃኒተ ዓለም ነው ይላል። ውጂዝ አሁን ካለው ወያኔ በጣም ሌላ ነው ማለት ነው ከስር መሰረቱ። ያንን ያጠፋው ደግሞ ማን ነው ቢባል ይታወቃል። ባይደው ከዚህ የሄደ አይደለም፣ ከአዲስ አበባ ሄደው አይደለም። እዛ የነበረ የትግራይ እንትኖች ናቸው መጥተው እንትን ያደርጓቸው። የትግራይ ማለት ከዛ አካባቢ የተነሱ ናቸው። ከንቶች የተነሱ ነበሩ፣ ከእንደርታ የተነሱ ነበሩ። ስለዚህ አሁን ለመሰለሽ ይሄን ማንሳት የፈለኩት ወያኔ የሚለው ቃል ከምን ጋር ብቻ ያያዙታል? ከብሔር ጋር ስለሚያያዙት ነው። ከብሔር ጋር በፍጹም ዝምድና የለው። አሁን ከምናውቀው ብሔር ጋር ዝምድና የለው። የቲፒኤልኤፍ አሁን ወያኔ የሚል ቃል አለው አይደል? ህወሓት ስንል ወያኔ አለ። ያ ወያኔና ይሄ ወያኔ በፍጹም የተለያዩ ናቸው፣ ኮምፕሊትሊ ማለት ነው። ይሄኛው ባንዲራው ሌላ ነው። የሶሻሊዝም ባንዲራ የመጣ ነው አይደል? ኢትዮጵያ ጠላቴ ናት ብሎ የተነሳ አካል ነው። ኦርቶዶክስ ጠላቴ ናት ብሎ ብዙ ሴሚናሮች ያደረገ አካል ነው። በሴሚናር ደረጃ የምታወቀው በፒኤችዲ የተሰራ ማለት ነው። ይዞ የመጣ ነው። ግንኙነት የለውም፣ ግን መጠቀሚያ ነው የሆነውና ቀዳማዊ ወያኔ ማለት አንዱ ኢትዮጵያ ውስጥ የነበሩ ማህበረሰቦች ከአገዛዝ ጋር የተገናኘ ያደረጉት ግጭት ነው። እዝኖት ከኤትኒክ ጋር በፈጽሞ ግንኙነት የለውም። ሁለቱም አንድ ናቸው የምልሽም ለዚህ ነው። መጀመሪያው ኤግዛክትሊ እዚህ ላይ ነው ለማለት ጥናት ይፈልጋል። እኔ በዛ ላይ ስላላጠና፣ ነገር ግን ከቆቦ ጀምሮ እስከ ወጀራት ጫፍ ድረስ ያካተተ እንቅስቃሴ ነበረ። ገበሬዎቹ ነበሩ። ይህንን ለማጥፋት የት ነው ስቴሽን ያደረጉት ይታወቃል። ባይደው ከሀያ እስከ ኦፍላ ባለው ነው በሁለቱም ጫፍ የመጣው ስዋጉ የነበሩት አጼው ማለት ነው። እሺ ተመልሶልኛል ማለት ተመልካቾች እዚህ ሀሳብ አስተያየታቸውን መጻፍ ይችላሉ። የራያ ህዝብ አቃፊ ነው ስንል ምን መሰረት አድርገን ነው? የራያ ባህላዊ ኢኮኖሚያዊ ጸጋዎችስ ምንድን ናቸው ብለን እናስባለን? አሁን ምንድነው የራያ ህዝብ ብዙ ጊዜ አቃፊ የሚለው ቃል አተረጓጎም ላይ ትንሽ ልዩነት ሊኖር ይችላል። አቃፊ ማለት አንድ ህዝብ ሌላ ህዝብ መጥቶ የሆነ ግለሰብ መጥቶ እዛ መኖር አይደለም። እሱን ተንከባክቦ አብረው መሆን ማለት አይደለም። የሆነ ማህበረሰብ የራሱ አይደንቲቲ ያለው ይመጣና እዛው ውስጥ ሆነው እንደራሳቸው ተቀብለው ግን በራሱ መንገድ እንዲኖር ማህበረሰቡ ፍቃድ አለው ወይ? ስነ ልቦናዊ ፍቃድ አለው ወይ? ይሄ 100% ራያ ያደረገው። ለማለት እነዚህን አሁን በዝርዝር ለማየት ብንሞክር በአጋጣሚ በደንብ ማውቀው ስለሆነ ለማየት ብንሞክር አሁን እንትን ነው የሚሆነው ስቲል ወደ እንትን ስለሚወስድ ማለት ነው። በጣም የተነካካ አመለካከት ስለሆነ ማለት ነው። አቃፊ ማለት ይሄ ነው። በፍጹም ሳይጫነው የራሱን አይደንቲቲ ይዞ የራሱን ባህል ይዞ የራሱን ሃይማኖት ይዞ እዛ ማህበረሰብ ውስጥ ሆኖ አብሮ እንዲቀጥል እውነተኛ ማህበረሰባዊ ሆነ ስነ ልቦና አለ። አዎ አለ። የምናየው ከለር ራሱ ምንጩ ይሄ ነው። በጣም የራያ ፓወር የሚያደርገው አዘው የምንለው ቀደም ብለን ማለት ነው ፓወርፉል የሚያደርገው የማህበረሰባዊ ይሄ ነው። በጣም ባይ ዘ ወይ ብዙ ጊዜ ብሔር ብሔረሰቦች ብለን እንትን የምንላቸው ድሮ የባህላቸው ስለብሱ እንትን ነው የሚባሉት አይደል? ምንድን ነበር
ፋራ እንዳይባል ኋላ ቀር ፋራ በተለይ ይሄ በአርባን ማይንድ ወይም በከተማ እንትን እንደዛ አይነት እንትን ነበረ። የራያ ሰው አዲስ አበባ ዩኒቨርሲቲ ገብቶ ልብሱ ሙሉ እንትን ይዞ ነው ገና ሻንጣው ሲንቀሳቀስ የሚሄደው። በዓል መሆኑ ራሱ ዩኒቨርሲቲ ገብተሽ ባይዘው ይታወቃል። የሚያውቁት ራሱ በዛ ልብሱን ለብሶ ቀና ብሎ ነው የሚሄደው። ይሄን ሁሉ ለምንድን ነው? ለረጅም ጊዜ ኢቮልቭ ያደረገ አብሮ የመጣ ከሌሎች ማህበረሰቦች ጋር የራሱን ከለር ይዞ የመቀጠል በጥልቀት ያለው እሴት ስላለው ነው። እና እኔ በዚህ ነው የምገልጸው። የራያ ህዝብ በሁለት ሁለንተናዊ ጸጋዎች መጠቀም ይችላል ማለት እንችላለን። ባሉት ሁለንተናዊ ጸጋዎች ብዙ አይነት ጸጋ አለ እዛ አካባቢ እና እነዛን መጠቀም ይችላል ብለን ማሰብ እንችላለን። አሁን ባለው ሁኔታ በፍጹም አልተጠቀመም። የራያ ህዝብ ብቻ አይደለም፣ መላው የኢትዮጵያ ህዝብ እንደ ማህበረሰብ ተወስዱ በየአካባቢ ያለው በጣም ሀብታም ሀገር ነው ባዜ የምንኖረው በብዙ ነገር ማለት ነው። ዓለም ውስጥ ሁለት ሀገራት ብትጠቀሱ ማለት በተለይ በቫሊዩ ደረጃ እና በናቹራል ዌልዝ ደረጃ በወዳደሩ በተለይ በቫሊዩ ደረጃ እነዚህ ሂስቶሪካል ስነ ጽሁፋዊ የምንላቸው ካልቸራል የምንላቸው መንፈሳዊ እሴቶች የምንላቸው በእነዚህ ታዩ በጣም ሪች ሀገር ነው ያለ ነው። የዓለም አጥኚዎች ሁሉ እንትን ነው ትኩረት አድርገው ኦልሞስት ፎር 100 ሳምቲንግ ዓመታት እንደ ኢትዮጵያ የተጠና ሀገር የለም ባይለው እንደ ኢትዮጵያም የተጻፈለት የለም። በዚህ ደረጃ ሆኖ ግን ይህንን ወደ ካፒታል የመቀየር እንዳገር በጣም ደካማ። ወደ ራያ ስንመጣ ደግሞ በጣም እንደገና የተጎዳ ነው ማለት ትችላለች። ካፒታላይዝ ማድረግ አልቻለም። ግዙፍ የቱሪዝም ማዕከል እኮ ራያ ውስጥ ያስፈልጋል። የራያ እሴቶችን ወደ አንድ ያመጣ ያንን መሰረት ተደርጎ በሀብት ደረጃ ሊታይ የሚችል በኢኮቱሪዝም ሊታይ የሚችል በብዙ ነገር መግለጽ ይቻል ነበረ። ኢቭን ቫሊዎቻችን በትክክል ዶክመንት አላረግናቸው። ቅድም ስትረግሪ ነበረ። እነዛ ዶክመንት አለመሆናቸው ሰዎች መጥተው ወይም ሌሎች አካላት መጥተው ወይም ፍላጎት ያላቸው አካላት መጥተው በራሳቸው ዲፋይን እንዲያደርጓቸው በራሳቸው ሞዴል እንዲያደርጓቸው በር እየከፈተ ነው። ይሄ ደግሞ ማለት ነው መሰረቱ እየለቀቀ ያው ኢቮሉሽን ባይ ዘ ወይ የማህበራዊ እሴቶች እንትን ናቸው። ሁል ጊዜ በለውጥ ሀዲድ ውስጥ ናቸው። ሁል ጊዜ ይለወጣሉ። ግን ከተፈጥሯቸው ውጭ ስለወጡ ነው አደጋ የሚመጣው። ማህበረሰቡ አደጋ ነው የሚለው። ይሄንን አደጋ ብዙ ጊዜ በኢንተሌክቹዋሊ ነው ሳይንቲፊካሊ ነው ማየት የሚቻለው። እዛው ላለ ማህበረሰብ አይታወቀውም እና ዶክመንት ባለመደረጋቸው እጅግ ወርቃማ የሆኑ ቃላቶች ማለት ይችላል። ምክንያቱም ቃላት ማለት አንድ ቁልፍ ነው፣ የኋላ ነገር ማሳያ ነው። እነሱ እየተተዉ በሌላ እየተተኩ በአረብኛ ቃላት በኋላ የመጡ ፕሮባብሊ የኢህአደግ የበረሃ እንቅስቃሴ ከመጣ በኋላ የመጡ አዳዲስ ቃላቶች አሉ። ከአረብኛ ጋር የተያያዙ ከሻዕቢያ ጋር የተያያዙ እነሱ አሁን በቀጥታ እየገቡ ነው ያሉት። ዋናውን ዲስፕሌስ እያደረጉት ነው ያሉት። አንድ አንትሮፖሎጂ አሁን መጥቶ ስለ ራያ ቢያጠና በጣም ብዙ ነገር አዳዲስ ነገሮች ማግኘት ይችላል ከሌላው አካባቢ። ባይዘው ኢትዮጵያ በወረዳ ደረጃ ነው ማቃትና ብዙ ዙር ያሉ ገጠሩ ከተማው ማለት ነው። እንደ ራያ ያለምንም እንትን የኔ ስለሆነ አይደለም ጥልቀቱ በጣም እንትን ነውና ያንን ለመጠቀም የሚያስችል ስነ ልቦናውም ገና ነው ብዬ ነው የማስበው። አልተጠቀመም ብቻ ሳይሆን የሚጠቅመውን ወደ ጉዳት የሚቀይሩ አስተሳሰቦች ሁሉ እየገቡ ነው ያሉት። በዚህ ደረጃ ማለት እንችል። እንደሚታወቀው እንግዲህ በራያ አካባቢ የተለያዩ አመለካከቶች ይንጸባረቃሉ። ለራያ ህዝብ የሚጠቅሙና አደገኛ መንገድ የሚባለው የትኛው አመለካከት ነው? ከእርሱ አንጻር ነው የሚመልሱልኝ። ይሄ ያው ከራሴ አንጻር ነው። በጣም ወሳኝ ጥያቄ ነው የእውነት ማለት ነው። አሁን ራያ ውስጥ በግልጽ ቋንቋ መናገር በጣም አስፈላጊ ነው። ባይዘው አንዳንድ ጊዜ ነገሮችን ለማስተካከል ብለን እንዳይቆረፍድ ብለን የምንተዋቸው ቃላቶች አሉ። ራያ ውስጥ እኔ አማራ ነኝ የምላለ ይታወቃል። እኔ ትግራዋይ ነኝ የምላለ ይታወቃል። እኔ ራያ ነኝ የምላለ ይታወቃል። አትሊስት እነዚህ በሶስት ልናያቸው እንችላለን ባጭሩ ማለት ነው። እኔ ራያ ነኝ የሚለው ግልጽ በቃ የኛ ነው፣ ኦልሬዲ የነበረ ነው።
ስሙ ራያ የሚለው በኋላ ትንሽ ዘግይቶ የመጣ ቢሆንም አዘው ሊሆን ይችላል። ሌሎች ኔሞች አሉ የቆዩ በግዕዙም ጭምር ያሉ ማለት ነው። ስለዚህ ይሄ ምንም እንትን ጥርጥር የሌለው የኛው የራሳችን ነው። ወደ ሁለተኛው ስንሄድ እኔ አማራ ነኝ እምላለሁ። ይሄ አሁን በእሴት ደረጃ ብናየው 100% ከኛ ጋር ምንም የሚያጋጭ ነገር የለውም። ስትራቴጂካሊ አንድ ነው ከራያ ጋር የኛ አንዱ ክፋይ ነው ማለት ነው ብለን ልንወስደው እንችላለን። ምክንያቱም እነዚህ ራያ ወይም እኔ አማራ ነኝ የሚለው አካል እሴቱ ምንድን ነው ብትይ 100% እኔ ራያ ነው ከምለው ጋር አንድ ነው አይደል? የተለየ ባንዲራ የለው። የኢትዮጵያ የምናውቀው ባንዲራ አይደል? የተለየ ታሪክ ይዞ አልመጣም። ያ ታሪካችን ራሱ ነው። የተለየ ስለ ጽሑፋዊ እሴት ይዞ አልመጣም። ያው የራሳችን ነው። የተለየ ባህል ይዞ አልመጣም። ስለዚህ አንድ ነው ማለት ነው። the problem is አሁን ዲፊኒሽኑ ላይ ነው ማለት ነው። በምንም መልኩ በእነዚህ ሁለት አስተሳሰቦች መካከል ግጭት በፍጹም ሊኖር አይችልም። አንድ ናቸው በእሴት ደረጃ ማለት ነው። ስለዚህ ምንድን ነው የሚሆኑት? ስትራቴጂካሊ አንድ ናቸው። ታክቲካሊ ልዩነት ሊኖራቸው ይችላል ማለት ነው። የአካሄድ ልዩነት ሊኖራቸው ይችላል። እሱ እንግዲህ ኤሊቱ ነው ይሄንን ዲፋይን እያደረገ እያስተካከለ መሄድ ያለበት ብዬ ነው ማሰብ። ሌላው አሁን እኔ ትግራዋይ ነኝ የምለው ለኔ ትግራዋይነት ይሄ የምናውቀው ምናልባት የኛ የሆነው አለ ከ1967 ዓመተ ምህረት ወደዚህ የመጣው ወይም ከ1960ዎቹ ወደዚህ የመጣው ግን አዲስ ብሔርተኝነት ተፈጥሮ አዲስ ማንነትም ነው ባይዘው። ይሄ ደግሞ በዶክመንት ደረጃ ያለ እኔ አሁን ፖለቲካ አይደለም የማወራው ባይዘው ስለ እውነት ማለት ነው። ለምሳሌ በ1971 ዓመተ ምህረት ሰሚናር ያደረጓቸው ሰሚናሮች አሉ ተከታታይ ማለት ነው። እነዛ ሰሚናሮች የመጀመሪያው ምን ነበረ? ኦርቶዶክስን ኒውትራላይዝ ለማድረግ ነው። አሁን እኔ ስለ ኦርቶዶክስ የምለው አሁን ሃይማኖቱ አይደለም ብዙ እንትን ላይ ይችላል፣ ግን ከዛ ጋር የተያዙ እሴቶች ግን አሉ። አሁን ማህበረሰብ ኤግዚስት ያደረጉ ማለት ነው። ዝም ብሎ አንዱ ብቻ ነው። ስለዚህ አሁን ሌላ ስፒሪቹዋል ቫልዩ ይዘው መጥቷል ማለት ነው። ሁለተኛ ታሪክ ከንግስት ሳባ እስካሁን ያለው አይቀበል የነገስታት ነው ብለን አጼዎቹ የኛን እሴቶች የገነቡ ናቸው ባይዘው ይታወቃል። ይሄ ዓለም ያጠናው ሜይንስትሪም የምንለው የታሪክ እንትን የተቀበለው ይሄንን አይቀበልም። አሁን የትግራይ ህዝብ ማንነቱና ፖለቲካዊ ማንነት የተሰጠው ላይ ልዩነት አለ። ለምሳሌ ራያ ውስጥ ሆነ አንድ ሰው በአሁኑ ሰዓት ላይ እኔ ትግራዋይ ነኝ ካለ አለ ማለት ምን ማለት ነው? ይሄ ማለት ኢትዮጵያን የሚጠላ አካል ነው ማለት ነው። የራያ ህዝብ እሴቶች ሁሉ በኢትዮጵያ ወለል ላይ ያሉ ናቸው። ይሄ ኢትዮጵያ የሚጠላው አካል በተለይ አሁን አይደንቲፋይድ ስለሆነ ማለት ነው ወደፊት ከመጣ ወይም ደግሞ አሁን አጠቃሎ እንደያዘው ይዞ የሚቀጥል ከሆነ 100% ያው ወለል ይፈርሳል፣ የህዝብ ይጠፋል። ስለዚህ ቀይ መስመር አለ እዛ አካባቢ ማለት ነው። ይሄ በእኔ አስተሳሰብ ቢሆንም ግን መሬት ላይ ያሉ ነገሮች ሁሉ ይገልጻሉ 100% ማለት ነው። ለምሳሌ ምን ይላል መሰለሽ ስብሐት ነጋ አቦይ ስብሐት ምን ብሏል? ከ1967 ዓመተ ምህረት በፊት የትግራይ ህዝብ ታሪክ አልነበረውም ያ ይሄ ቃል በቃል ነው የምነግርሽ። አኳይ ነበረ ነው። አኳይ ማለት ታውቂያለሽ አይደል? አኳይ ማለት ታሪክ የሌለው እሴት የሌለው እንደ ባሪያ የሚኖር ማለት ነው። ትግራይ ዓለም የሚያውቃት የአጼዎች አገር ነው። ስለዚህ ከየት ነው የመጣው? ይሄ ነው አንደኛ። ግን እዚህ ላይ ላቋርጥና እሳቸውን እንደ ታሪክ ጸሐፊ ወይም ደግሞ እንደ ታሪክ ተናጋሪ መቁጠር እንችላለን። አንቺን ነው ከታሪክ አንጻርም ስለምናወራ ብዬ ይቅርታ። ኤክሰለንት። ምንድነው እሳቸው ባይዘው የፖለቲካ ማስተር ማይንድ ናቸው። ቅድም የነገርኩሽ ሶሻል ቼንጅ ነው ባይዘው ትቤለፍ የተፈጠረበት ፖለቲካል ፕላትፎርም ሶሻል ቼንጅ ይባላል። ፖለቲካል ራሳቸው ዲፋይን ያደረጉት ማለት ነው። ሶሻል ቼንጅ ማለት ነው
ወይም ደግሞ ሶሻል ሪኮንስትራክሽን፣ ሶሻል ሪኢንጂነሪንግ የምንላቸው አሁን ለምሳሌ ሰዎች ከቁሳቁስ የሆነ ስልክ ይሰራሉ አይደል? ምን አደረጉ ማለት ነው? ቼንጅ ለወጡት ማለት ነው። ስለዚህ ያ የፖለቲካ ፕላትፎርም መጀመሪያ የተፈጠረው ነባሩን አመለካከትና ስነልቦና ወይም ያንን ህዝብ ሊገልጹ የሚችሉ እሴቶች ሁሉ ወደ ሌላ በመቀየር እዛች ፕላትፎርም ላይ ፖለቲካ ዲፋይን ተደርጎ ነው። ለዛ ነው አሁን ላይ ለምሳሌ ቲፒኤልኤፍን ስንነካ የትግራይ ተነካ ነው አይደል? አሁን ይሄ ምን ያህል አደገኛ እንደሆነ አንዱ ማሳያ ነው። ስለዚህ ማህበረሰቡን በጣም እየጎዳ ያለው ይህ አመለካከት ነው ማለት ነው። ስለዚህ እንደ ራዕይ አድርገን ነው በጣም ጎጆ አመለካከት የትኛው ነው ብለን ጠበብ እናድርገው። ወደዛች ልምጣ። በጣም ኢምፖርታንት ፖይንት ስለሆነ ማለት ነው። ብዙ ሰዎች ሚስ አንደርስታንድ ሳያደርጉት ስለማይ ነው እኔ አተያይ ማለት ነው። እና ቃል በቃል እሳቸው የሚለው መሰለኝ ሌላኛው ለ15 ዓመታት ሙሉ የታገልነው ደርግ አይደለም ነበር ያሉት። የታገልነው እንግዲህ ከ1967 እስከ 1980 ድረስ for 50 years የታገልነው የትግራይ ገዢ መደብ ነበረ፣ የትግራይ ትምክህተኛ ነበረ ያሉት። በዚህ ውስጥ ሌትመንቶች ታገላብጪ እስከ 70,000 ሰው ነው የተረሸነው ፖለቲካል ጥረት ለማድረግ። ለምንድን ነው ያደረጉት? አዲሱ ትግራዋይነት ለመፍጠር ነው። this is what happened። ስለዚህ አሁን ያለው ትግራዋይነት የመጀመሪያው ትግራዋይነት ገድሎ የመጣ ነው ማለት ነው። ይሄ ፖለቲካ ትክክለኛ ትርጉሙ ይሄ ነው። አሁን ይሄኛው እኔ ራያ ነኝ ሲል ራያ ውስጥ መጥቶ እኔ ትግራዋይ ነኝ ሲል የሁሉን ካራክተራይዜሽን ይዞ ይሄ አደገኛ ነው ማለት ነው። ለዛም ሙሉ ጊዜ አሁን ለ51 ዓመታት ሙሉ የተደረገው ትግል ሁሉ ካየሽ ጥቅሙ ለማን ነበር? ለሻዕቢያ ነበር። ኤርትራን ነፃ ለማድረግ ብቻ ነበር። 2.3 ሚሊዮን ህዝብ ያለቀው ባዶ ነበር። ይሄ አመለካከት ራያ ውስጥ ራያ ነኝ ሲል ምን ማለት ነው? which is እነዚህ የዘረዘራቸው 5 እሴቶች አሉ። ከነሱ እሴቶች ሁሉ የተቃረነ አደጋ ነው ማለት ነው። ይሄ የመጀመሪያው ከ1967 በፊት ያለው ግን የኛ ነው። ምንም የሚያጋጭ ነገር የለም። ይሄ ግጭት የታለ? የትም አለ። ትግራይ ውስጥ አለ። ለምሳሌ ለምንድን ነው እዚህ ችግር ውስጥ የወደቀው የትግራይ ህዝብ? መሰረቱ ምንድን ነው? ይሄ እኮ የጦርነቱ መንስኤ ሩት ኮዙ ምንድን ነው? የትግራይ ፖለቲካ ቲፒኤልኤፍ ሶሻል ቼንጅ ብሎ ዲፋይን ያደረገው ፖለቲካ፣ ያንን ፖለቲካ መቀጠል ማለት ባይዘው ወደ የትም የማይወስድ ትኬት ቆርጦ እንደሚሄድ ነው። ስለዚህ በዚህ መልኩ ነው የማየው። አደጋው ይሄኛው ነው ለማሳጠር ያለው አመለካከት አደገኛ አመለካከት ነው ይሄኛው ነው ማለት እንችላለን። አሁን የፌዴሬሽን ምክር ቤት ጥር 25 ላይ በራያ አላማጣና ራያ ኦፍላ ኮረም 5 የምርጫ ክልሎች ከትግራይ ውጭ ሆነው ቀጥታ ለህዝብ ተወካዮች ምክር ቤት እንዲወዳደሩ የሚል ውሳኔ ለራያ ህዝብ ምን አይነት ፋይዳ ይኖረዋል? ወይስ ይጎዳል፣ ይጠቅማል የሚለውን የኔ ሀሳብ በዚህ ላይ ባይዘወይ የመጀመሪያው ችግር ውስጥ ነበረ አለ። ችግሩ ስቲል ዴብዝ እየጨመረ እየሰፋ ነው ሄደው። ይሄ የመጀመሪያው መፍትሄ ሊመጣ የሚችልበት የመጀመሪያው ብርሃን አድርጌ ነው ማለት ዛት ማለት። ምክንያቱም አሁን ይሄ ከትግራይ ህዝብ ጋር እንትን የለው። የኔ በሙሉ ኦልሞስት የኔ ራሴ የመሰረቱት ቤተሰብ 100% ማለት ይቻላል አሁን ራያ ከምንለው ውጭ ትግራይ ውስጥ ማለት ነው። አሁን ከህዝቡ ጋር ግንኙነት የለው። ነገር ግን ያ የትግራይ ፖለቲካ ፍሬም የተደረገበት ፕላትፎርም ውስጥ የራያ ህዝብ መቆየት ማለት በጣም አደገኛ። ከዛ አትሊስት መውጣት አለበት። ከዛ የሚወጣበት በራሱ የሚቆምበት መታየት አለበት። ሁለት ደግሞ እንደ ብሔር ካየሽው ለምሳሌ ትግራይ እንደ ብሔር ወስደሽው ዲፋይን ብታደርጊ አንድ ሌየር ኦፍ እንትኖች አሉ፣ የአስተሳሰቦች ስነ ልቦና። ብሔር ስነ ልቦና ነው ባይደለ ሌሎች ነገሮች ይዛ ኢንፑትስ ናቸው። በዛ ሌየር ብታዩ የራያ ህዝብ እንደ ብሔር እኔ ራያ ነኝ ማለት ቢል ምንም ምክንያታዊ ነው። ሳይንቲፊካሊ ብታዩ ትክክል ምንም ስህተት የለው ነው ከመጀመሪያ ብታይ ማለት ነው። ምክንያቱም አይተሽ ከሆነ በትግርኛ የተጻፈ አንድም እሴት የለም ኢትዮጵያ ውስጥ የለም ባይደለ
ትልቁ ላይብረሪ የኢትዮጵያ ነው ብልሽ ያጋነንኩ ነው የሚመስለው ቢስተዋል ግን ከአጼ ቴዎድሮስ በፊት የተጻፉ ነው የፈረንሳይ ሳይንቲስቶች የወሰዷቸው በራሳቸው ዶክመንት ያደረጉት አለ እነ ሚሼል ዲቫሊ ማለት ነው ከ10,000 መጽሐፍት በላይ ነው የወሰዱት ኦልሞስት ወደ 900,000 እና በ900 እና በ1.2 ሚሊዮን መጽሐፍት የነበረበት ሀገር ነው በዚህ ሁሉ ዶክመንት በጣም ጥልቀት ያለው ለሺህ ዓመታት የቆየው ውስጥ አንድ ትግርኛ ጽሕፈት የለም ግዕዝ ነው ማለት ነው የኛ ደግሞ ከግዕዝ ጋር ያለው ጥምረት በጣም ጥልቅ ነው በጣም ሰፊ ነው ባይዘው በዚህ ዙሪያ ብቻ አጀንዳ ተይዞ ቢወራ በጣም ብዙ ሰዓታት የሚያወራ በጣም ጠቃሚ ስለሆነ ማለት ነው ስለዚህ በእሴትም ብናየው አሁን ከረንት ባለው አደጋም ብናየው ሁለት ደግሞ ይሄ ፖለቲካ ላይ ፖላራይዝድ የሆነው ማንነት እንትን ያደረገ እዛ ውስጥ መቆየቱ ለራያ ህዝብ አደጋ ስለሆነ ከዛ መውጣቱ ይሄ ውሳኔ መወሰኑ በጣም አንድ ፍንጭ ነው ባይዘው አሁን የራያ እሊቶች ሁሉ እዚህ ላይ መሰባሰብ አለባቸው ከዛ መዋቅር መውጣት አለበት ያ መዋቅር ሙሉ በሙሉ አንፈንክሽናል ሲሆን ያ መዋቅር ባይዘው ስነ ልቦናዊ ጭምር ነው ለምሳሌ የትግራይ ፖለቲካ በሁለት ነው የምትከፍለው አንደኛው ቅድም እንደሉት ጸረ ኢትዮጵያ የሆነ ጸረ ኦርቶዶክስ የሆነ ጸረ የጋራ እሴቶች የሆነ ነው ሁለተኛው ደግሞ የምናውቀው የጥንት ነው ይሄንን ይዘው የተነሱት ወደ መዋቅር ገና ወጡ ጥቂቶች አሉ ግን ብዙ እንትን አለ መንገድ የላቸው ስለዚህ በዚህ ሁኔታ ድንግዝግዝ ባለበት የራያ ህዝብ እዛ መቆየቱ አደጋ ብቻ ነው የሚኖረው እንጂ መፍትሄ ሊሆን ባይተዋራ ያደርግ አሁን 5 ወረዳዎች ናቸው ወደዚህ የምርጫ ቦርድ የወሰነው 5 ወረዳዎች ላይ ብቻ ነውና ሌሎቹ ስልት ይሆናል ሌሎቹ አሁን አንዱ መነሳት ያለበት አሁን ይሄ በጣም ክሪቲካል ጥያቄ ነው አሁን ያነሳሽ ግን የመጀመሪያ ይዘሽ ነው ከዛ ቀጥሎ ደግሞ ተምታረግ እኔ ብዙ ልጆች አሉ ከመሆን የሚደውሉልኝ ብቻ ሳይሆን በጣም ኮሚኒኬት የምናደርግ ማለት ነው በብዙ ጉዳዮች ላይ በተለይ አካባቢያቸውን ከማወቅ አንጻር እኔም ከማወቅ አንጻር ከማድረገው እና እዛ ያለው ፍላጎት እኔ ሴንስ አደርገዋለሁ በቃ ግልጽ ከዚህ በፊት እንደዚህ በግልጽ ተናግሬ አላውቅም በጽሁፎች ጭምር ምክንያቱም ይሄ ህዝብ ስለመለከት አሁን ግን ክሊር ዳንጀር ነው አይደንቲፋይድ አድርጓል ነን ኢትዮጵያን የምጠላ አስተሳሰብ ላይ ተፈጥሯል ይሄንን ሪጀክት አለማድረግ ክሊር ዴንጀር ነው ምናልባት የሪፖርተር ላይ የጻፍኳቸው ፍትህ መጽሔት ላይ የጻፍኳቸው ካየሻቸው የራያ ህዝብ ችግሮችና ምናምን ብዬ የመዋቅር ጥያቄ አለው የሚል እምነት የለኝም ግን መመርመር አለበት ሁሉ ጊዜ ብለው ይሄ አሁን ግን ይሄ እንትን ኤቭሪ ኤሊት መወሰን ያለበት ጊዜ ነው ስለዚህ እነዛ 5 ወረዳዎች ቀሪዎች የሚባሉት ግድ ነው ባይደው ማለት ግድ ማለት ግን ይሄኛውን ፕሮጀክት በማድረግ ግን ሊሆን አይችልም ስለዚህ ልጅ የያዘውን ይዞ ነው እሺ የራያ ህዝብ ትግል በታሪክ ውስጥ የነበረው እንቅስቃሴና አሁን ያለው ሁኔታ ምን ይመስላል በፊት የነበረው የትግል ታሪክ አለ አሁንስ በዛ ልክ እየታገለ ነው ብለን ማሰብ እንችላለን እንደ ህዝብ ባይዘው አሁን ያለው ባህሪ ምን አይነት መሰለሽ አሁን ያለው የፖለቲካ ባህሪ ብዥታ ማለት እውነት ያልሆኑ ግን እውነት ተደርገው ፍሬም የተደረጉ ስለሆነ ሰው በአንድ ላይ መጥቶ የመታገል እንትኑ ብዙ ደብዛዛ ነበር ይለያያል ማለት ነው የከዚህ በፊት የነበሩት ክሊር የጥቅም ጉዳዮች ነበሩ ማህበረሰቡን ሙገዱ ስለሆኑ ይታያል ኤቨሪባዲ ይስማማል ያለ ወደፊት ይሄዳል አሁን ግን አናሊቲካሊ ነው የምትረጃቸው ወይ ደግሞ ተጽዕኖአቸውን ለረጅም ጊዜ አይተሽ ነው የምትረጃቸው ለምሳሌ ቀደም የነገርኩሽ አሁን የአንዱ የትግራዋይነት ብዬ የፎልስ ማንነት ነው ብለው ለምሳሌ ባይዘ የኦሮሞ እንትን አለ እነሱ የተወሰነ የራሳቸው እንትን አለ ፕላትፎርም አላቸው ከእውነታው ጋር ከነበረው እሴት ጋር የተገናኘ ማለት ነው ሌሎችንም እንደዚህ ማየት እንችላለን ትግራዋይነት ግን 100% ውሸት ላይ የተመሰረተ አሁን ሰዎች ይሄን ስል ከጥላቻ የሚመስላቸው ሰዎች አሉ 100% እንደዛ አይደለም አሁን ቀደም የነገርኩሽ 5 እሴቶች አሉ ባይዘው አንድ ማህበረሰብ የሚገለጸው በእሴትና በእሴት ብቻ እሴት የሌለው ህዝብ የህዝብ የለም ማለት ነው ባይዘው ፊዚካሊ ያሉ እሴታቸው ስለጠፉ ግን የጠፉ ህዝቦች አሉ ለምሳሌ
አሜሪካ ሰሜን አሜሪካ ላይ ያሉ ወደ ኢንዲያንስ አሁን ፊዚካሊ ያሉ የሚያሰባስባቸው እሴት ስለሌለ ግን የሉ ነው በታሪክ መዛግብት ላይ ያለው። እነዚህን ጥቁር ማህበረሰቦች አውስትራሊያ ላይ ያሉ እንደዚህ እሴት ስለሌላቸው፣ ስለዚህ አንድ ማህበረሰብ የሚገለጸው በአንድ ነገር ብቻ እሴት በሚለው ወይም ቫልዩስ በሚለው። አሁን የትግራይ ህዝብ ቫልዩዎችን ስታያቸው እጅግ ጥልቅ ናቸው፣ የሀገሩ መሰረት የሆኑ ናቸው። እነሱን እንደ ጠላት አድርጎ ወይም የጠላት አድርጎ ፍሬም አድርጎ ፈንክሽን የሚያደርግ ፖለቲካ ነው ያለው። ምን ላይ ነው አሁን ምን ላይ ነው የቆመው? ኢትዮጵያን የምጠላበት አንዷን መዘሽ ብታያት ጠላት ነው ብለህ ዲፋይን ያደረጋቸው መዘን ብናያቸው እያንዳንዷን ማለት ነው አጼዎች ምንላቸው እንግዲህ የትግራይ ህዝብ የተሰባሰበው ምን ላይ ነው? አጼዎች በገነቡት እሴት ላይ ነው አይደል? እንዴት አጼዎች ጠላት ሊሆን ይችላል? መሰረት ናቸው። which is ከራሱ ጋር የተጣላ ነው ማለት ሌላ እውነት ለመፍጠር ጥረት ሶሻል ቼንጅ ያልኩሽ ያንን ጥረት እያደረገ ያለ አስተሳሰብ ነው ማለት ነው። ስለዚህ በዛ መልኩ ስናየው ከራያ ህዝብ አንጻር ስታየው ምን ያህል ብዥታ ውስጥ አሁን ብዙ የትግራይ ሰዎች ይሄንን ለረጅም ጊዜ የተሰራበት ስለሆነ በትምህርትም ደረጃ የተሰራበት ስለሆነ ትክክል ነው መስላችሁ። እስኪ እንደ ብሔር ተጨቁኗል የምን ነው አይደል? የመጀመሪያው ኦኬ የብሔር ጭቆና ኢትዮጵያ ውስጥ ነበረው እንደ ተመራማሪ ባልሆንም እንደነበረ ነው ሳይንስ ማደረግ። በፍጹም ግን የትግራይ ህዝብ ይሄን አይመለከተው። የመጀመሪያዎቹ እነ ዋለልኝ የመጀመሪያዎቹ የተጻፉ ዶክመንቶች አሉ። እነ ዋለልኝ ናሬት ያደርጓቸው አሉ አይደል? ያው ዋለልኝ ብዙ ያውቃል በሚል ነው ትግራይና አማራ ሌሎቹን ጨቆኑ ነው የሚል እንጂ አማራ አይደለም የሚል እነሱ ወደ ፖለቲካ ሲገቡ ይችል ነቅለው ነው የትግራይ ህዝብ እንደ ጭቆና አድርገው ነው የወሰዱት፣ ሌላ ህዝብ አድርገው ማለት ነው። ስለዚህ አሁን የራያ ህዝብ ይሄንን ብዥታ ይሄንን ውሸት ላይ የተገነባ ብዥታ ፋይት ማድረግ ብዙ ኤሊቶች በጥልቀት መመርመር ያስፈልጋል ማለት ነው። ከመረመሩ በኋላ እውነታውን ካወቁ በኋላ ነው የራሳቸው ናሬሽን ክሬት ካደረጉ በኋላ ነው ወደ አንድ መተው መታገል የሚችሉ። ይሄኛው ኢሉዥን ነው ወይ ፖለቲካል ኢሉዥን ነው የተፈጠረው። አሁን ታየዝ ለምሳሌ አጼ ኃይለ ሥላሴ የትግራይ ህዝብን ጎዳ ተብሎ ነው በብሔሩ ምክንያት ጎዳ ነው የሚባል። ማን ነው የተጎዳው? ራያ ውስጥ ነው። 3 ወረዳዎች ናቸው። ማን ነው መጥቶ የጎዳቸው? የትግራይ ሚሊሻዎች ናቸው መጥቶ ያፈናቀሉ። ለእርዳታ የእንግሊዝ አውሮፕላኖች ተጠርተዋል። ይሄ ተመሳሳይ ሁኔታ ጎጃም ውስጥ አለ፣ ተመሳሳይ ሁኔታ ባሌ ውስጥ አለ። 3 ታሪክ የሚያውቃቸው ማለት ነው። ስለዚህ ይሄ ውሸት ነው ማለት ነው። ሁለተኛው ተጎዳ የሚባለው ደግሞ ደቂቀ እስጢፋኖስ ነው። ደቂቀ እስጢፋኖስ ተጋሩ በመሆናቸው ብቻ የሆነ አጼ መጥቶ ወይም አጼ ዘርዓ ያዕቆብ ከሸዋ መጥቶ ጨረሳቸው ነው ማለት። ከሳሹ ማን ነበር? የአክሱም መነኮሳት ነበር። ስንት ጊዜ ነው የከሰሳቸው? 4 ጊዜ። ኦኬ ለምን ገደላቸው? እሳቸው አልሰግድም ስላሉ። በዛን ጊዜ አለመስገድ ማለት ባይዘው ከስልጣን ጋር የተገናኘ ነው ማለት ነው። ለንጉሱ ካልሰገደ አንድ ሰው አምጿል ማለት ነው። ያመፀ ይመታል፣ የታወቀ ነው። በዓለም በነገስታት ታሪክ ውስጥ ለስልጣኑ የማያደርገው ጭካኔ የለም። ሁሉ ከእንግሊዝ ሮያል ፋሚሊ ጀምሮ እስከ ኢትዮጵያ ውስጥ ያሉ ነገስታት ማለት ያደረጉት የለም። ለሰው አንሰግድም ስላሉ አመፅ ያስነሳብናል ብሎ ገደሏቸው። ከብሔር ጋር ግንኙነት የለም። ሁለት ደግሞ ዘርዓ ያዕቆብ ነው የአክሱም ሰው ነው። ይሄንን ውሸት ፈጥረው አዲሱ ትግራዊነትን መሰረት እንዲኖረው ማለት ነው። አሁን ሶስተኛው ጨምርልሽ እንደ 3 ፒላሮች ብቻ ነው ያላቸውና ስለዚህ አሁን የራያ ህዝብ ምን ይመስለዋል? በዚህ ማንነት ውስጥ የማየት ዝንባሌ ስላለ እንትን ይሆናል፣ ልቡ ይከፋፈላል ማለት ነው። ስለዚህ ወደ አንድ መጥቶ መታገል የማይችልበት ሁኔታ ነው የተፈጠረው። አሁን ግን ክሊር በቃ ታውቋል። ድንበሩ አሁን ለይቷል። ከፕሪቶሪያ ስምምነት በኋላ ያለው እንትን ታውቋል። ኢትዮጵያን በማፍረስ ብቻ ማንነትን ሊገነባ የሚፈልግ አካል አለ። የኤርትራን ነፃነት ብቻ በመጠበቅ ብቻ ማንነትን መገንባት የሚፈልግ አካል አለ። ይህ አካል ከዚህ በፊት ብዙ መስዋዕትነት ከፍሎ ሩት ከውዙን አሁን ሩት ከውዙ የሆነ የሚቀጥለው ወደዛ አደጋ ብቻ የሚሄድ
ለወደፊቱ ጨለማ እንጂ መብራት ማየት የማይችል ማለት ነው። ምክንያቱም ስለማይችል እሴቶች ሁሉ ለሺህ ዓመታት የተሳሰሩ ናቸው። አንዱን ስትመጪው አደጋ ነው የሚስበው። ሌላውን ስትመጪ የሆነው ይሄ ትግራይ ውስጥ እየሆነ ያለው ይሄ ይሄንን መረዳት ላይ ብዥታ ስላለ ያ ብዥታ ራያ ውስጥም ያለ መጥራት ነገር ስላለ ትግሉ በጣም ከባድ አድርጎታል። በጣም ማለት ነው። አሁን ግን እየቀራ ነው። ስለዚህ የትግራይ ህዝብንና ህወሓትን ለይቶ ማየት አለብን ማለት ነው። በጣም መለየት አለብን ማለት ነው። ህዝቡን እንደ ህዝብ ማክበር፣ ፖለቲካ አመለካከቱን ደግሞ መንቀፍ ላይ እንግዲህ እሺ። የተወደዳችሁ የቮይስ ኦፍ ራያ ሚዲያ ቤተሰቦች ቆይታችን በአማረ መልኩ እንደቀጠለ ነው ያለው። ሰብስክራይብ አድርጉ እንዳትረሱ ብዬ ነው ማለት ኢንጂነር። አሁን ወደ ውይይታችን እንቀጥል። ባለፉት 30 ዓመታት